ብዙ ወላጆች ልጆቻቸው በዓለም አቀፍ ደረጃ ተወዳዳሪ፣ በስነ ምግባር የታነጹና የወደፊት ህይወታቸው አስተማማኝ እንዲሆን ለማድረግ የማይከፍሉት መስዋዕትነት የለም። ነገር ግን ጥራት ያለው ትምህርት ቤት የትኛው ነው? ምን አይነት አገልግሎቶችን ይሰጣሉ? ዓመታዊ ክፍያቸውስ ምን ያህል ነው? የሚሉት ጥያቄዎች ሁልጊዜም መነጋገሪያ ናቸው። በዛሬው ዝግጅታችን በኢትዮጵያ በተለይም በዋና ከተማ አዲስ አበባ ውስጥ የሚገኙ በላቀ የመማር ማስተማር ሂደታቸው፣ በዘመናዊ መሰረተ ልማታቸው፣ በታሪካዊነታቸውና በከፍተኛ ውጤታማነታቸው የሚታወቁ ምርጥ 6 ጥራት ያላቸውን ትምህርት ቤቶች በዝርዝር የምናስቃኛችሁ ይሆናል። እያንዳንዱ ትምህርት ቤት የሚገኝበትን ትክክለኛ ቦታ፣ የሚሰጧቸውን ልዩ ልዩ አገልግሎቶችና መገልገያዎቻቸውን እንዲሁም ደግሞ በዓመት የሚያስከፍሉትን የገንዘብ መጠን በጥልቀት የምናስቃኛችሁ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ላይክ፣ ሸርና ሰብስክራይብ በማድረግ አዳዲስ ቪዲዮዎቻችን እንዲደርሷችሁ ቤተሰባችን ይሁኑ። በአንደኛ ደረጃ የያዝንላችሁ ኢንተርናሽናል ኮሚኒቲ ስኩል ኦፍ አሜሪካ ነው። ጉዟችን የሚጀምረው በኢትዮጵያ ውስጥ ብቻ ሳይሆን በመላው አፍሪካ እጅግ ውድና ዘመናዊ ከሚባሉት የዓለም አቀፍ ትምህርት ቤቶች ቀዳሚ በሆነው በአሜሪካ ማህበረሰብ ትምህርት ቤት ወይንም ደግሞ በአጽሮተ ቃሉ ICS ነው። ይህ ተቋም የተመሰረተው በፈረንጆች አቆጣጠር በ1964 ሲሆን በዋናነት የተገነባው በሀገሪቱ ላሉ የዲፕሎማቲክ ማህበረሰብ አባላት፣ የኤምባሲ ሰራተኞችና የዓለም አቀፍ ድርጅት ተወካይ ልጆች ቢሆንም አቅሙ ያላቸው የሀገር ውስጥ ባለ ሀብቶችም ልጆቻቸውን ያስተምራሉ። ይህ እጅግ ግዙፍና ውብ ግቢ ያለው ትምህርት ቤት የሚገኘው በአዲስ አበባ ከተማ በተለምዶ በንፋስ ስልክ ላፍቶ ክፍለ ከተማ ኦልድ ኤርፖርት ተብሎ በሚጠራው አካባቢ ከደቡብ አፍሪካ ኤምባሲ በስተጀርባ ባለው ሰፊ የተንጣለለ መሬት ላይ ነው። ICS የሚከተለው የአሜሪካን የትምህርት ስርዓት ሲሆን ለከፍተኛ ክፍሎች ደግሞ በዓለም አቀፍ ደረጃ ትልቅ እውቅና ያለውን የኢንተርናሽናል ካሎሬት ወይንም ደግሞ ዲፕሎማ ፕሮግራም ይሰጣል። ትምህርት ቤቱ ከተራ የመማሪያ ክፍል ባለፈ እጅግ ዘመናዊ የሆኑ የሳይንስና የቴክኖሎጂ ላቦራቶሪዎች፣ በዲጂታል መጻሕፍት የበለጸፉ ግዙፍ ቤተ መጻሕፍቶች፣ ኦሎምፒክ ደረጃቸውን የጠበቁ የመዋኛ ገንዳዎች፣ ሰፋፊ የእግር ኳስና የቅርጫት ኳስ ሜዳዎች እንዲሁም ደግሞ የተማሪዎችን የኪነ ጥበብ ተሰጥኦ የሚያሳድጉ የቲያትርና የሙዚቃ አዳራሾች። ከዚህ በተጨማሪም ደግሞ ተማሪዎች ወደ ተለያዩ የዓለም ሀገራት በመጓዝ የባህልና የእውቀት ልውውጥ የሚያደርጉባቸው ሰፊ እድሎችም ይመቻችላቸዋል። ይህ ትምህርት ቤት የሚጠይቀው ክፍያ በሀገር ውስጥ መገናኛ ብዙሃን ጭምር በተደጋጋሚ የሚነሳ እጅግ ከፍተኛ ገንዘብ ነው። ክፍያው እንደ ተማሪው የክፍል ደረጃ ማለትም ከመዋለ ህጻናት እስከ 12ኛ ክፍል ድረስ የሚለያይ ሲሆን በአመት በአማካኝ $22,000 እስከ $36,000 ይደርሳል። ይህም በኢትዮጵያ ወቅታዊ ብር ሲመነዘር ከ2.6 ሚሊዮን እስከ 4.3 ሚሊዮን የኢትዮጵያን ብር በላይ ያስከፍላል። ክፍያው በአብዛኛው በውጭ ምንዛሬ የሚፈጸም በመሆኑ ለተራው የማህበረሰብ ክፍል የማይታሰብ ነው። በሁለተኛ ያዝንላችሁ ደግሞ ቢንግሃም አካዳሚ በፈረንጆቹ በ1946 የተመሰረተው ቢንግሃም አካዳሚ በመጀመሪያ የተቋቋመው በሚስዮናውያን ልጆች የትምህርት ፍላጎትን ለማሟላት የነበረ ቢሆንም ዛሬ ላይ በጥራት ደረጃው በሀገሪቱ ካሉ ምርጥ የዓለም አቀፍ ትምህርት ቤቶች አንዱ ለመሆን በቅቷል። ቢንግሃም አካዳሚ የሚገኘው በኮልፌ ቀራኒዮ ክፍለ ከተማ ዘነበ ወርቅ ተብሎ በሚጠራ አካባቢ ከተማዋን ጥሎ ከሚወጣው ረዥም መንገድ ወጣ ብሎ አረንጓዴ በለበሰና ጸጥታ በሰፈነበት ሰፊ ግቢ ውስጥ ላይ ነው። ትምህርት ቤቱ የካምብሪጅ ዓለም አቀፍ ስርዓተ ትምህርትን የሚከተል ሲሆን ከአካዳሚክ እውቀት ጎን ለጎን ለተማሪዎች ስነ ምግባር፣ ክርስቲያናዊ ሴቶችና ለባህሪ ግንባታ ትልቅ ትኩረት ይሰጣል። እጅግ በጣም ንጹህና ሰላማዊ አካባቢ አየር ያለው ሲሆን የላቁ የኮምፒውተርና የሳይንስ ላቦራቶሪዎች፣ የተማሪዎች የሕክምና የስነ ልቦና ድጋፍ አገልግሎትና ልዩ ልዩ ማህበራዊ ክፍሎች ይገኙበታል። ቢንግሃም አካዳሚ ክፍያውን በአብዛኛው በአሜሪካን ዶላር የሚሰላ ሲሆን እንደየክፍል ደረጃው በአመት ከ$10,000 እስከ $20,000 የአሜሪካን ዶላር ይደርሳል። ይህም ደግሞ በኢትዮጵያ ብር ስንመታው ከ1.2 ሚሊዮን እስከ 2.4 ሚሊዮን የኢትዮጵያን ብር በአመት ያስከፍላል። በሶስተኛ ደረጃ እያያዝንላችሁ ደግሞ ሳንፎርድ ዓለም አቀፍ ትምህርት ቤት ነው። በቀጣይነት የምንመለከተው በኢትዮጵያ የዘመናዊ ትምህርት ታሪክ ውስጥ ስሙ በግንባር ቀደምነት የሚነሳው ሳንፎርድ ዓለም አቀፍ ትምህርት ቤት ነው። በ1940ዎቹ መጀመሪያ ላይ በክርስቲን ሳንፎርድ የተመሰረተው ይህ ተቋም የብሪታንያን የትምህርት ባህልና ጥራት በሀገራችን ያስተዋወቀ ታዋቂ ትምህርት ቤትም ነው። ሳንፎርድ የሚገኘው በአዲስ አበባ እምብርት በሆነው በየካ ክፍለ ከተማ ቀበና ተብሎ በሚጠራው ታሪካዊ አካባቢ ሲሆን ከእንግሊዝ ኤምባሲ ጋር በጣም ቅርብ ርቀት ላይ ይገኛል። ትምህርት ቤቱ የካምብሪጅ ዓለም አቀፍ ስርዓት ትምህርትና የአይቢ ዲፕሎማን ያዋሃደ ትምህርት ይሰጣል። እዚህ ትምህርት ቤት ውስጥ የሚገቡ ተማሪዎች እጅግ የዳበረ የእንግሊዝኛ ቋንቋ ክህሎትን የሚያገኙ ሲሆን የትምህርቱ ዋና መማሪያ ክፍሎች ጥቂት ተማሪዎችን ብቻ አቅፈው የሚይዙ በመሆናቸው መምህራን ለእያንዳንዱ ተማሪ የቅርብ ክትትል እንዲያደርጉም ያስችላል። ሰፊ የስፖርት ማዕከል፣ የሙዚቃ መሳሪያዎች መለማመጃ ክፍሎች፣ አስተማማኝ የተማሪዎች የትራንስፖርት አገልግሎት እንዲሁም ደግሞ የተመጣጠነ ምግብ
የሚያቀርቡባቸው ካፍቴሪያዎች በትምህርት ቤቱ ውስጥ ከሚሰጡ አገልግሎቶች መካከል ጥቂቶቹና የሚጠቀሱት ናቸው። የሳንፎርድ ትምህርት ቤት ክፍያ መዋቅር እንደ ተማሪው ዜግነት፣ የውጭ ሀገር ዜጋ ወይም ደግሞ የሀገር ውስጥ እና ደግሞ እንደየክፍሉ ደረጃ የሚቀያየር ቢሆንም ለሀገር ውስጥ ተማሪዎች በአመት በአማካይ ከ450 ሺህ ብር ጀምሮ እስከ 900 ሺህ ብር የኢትዮጵያን ብር ያስከፍላል። የውጭ ዜጎች ደግሞ ክፍያቸውን በፓውንድ ወይም ደግሞ በዶላር ያደርጋሉ። 4 ሊሴ ገብረ ማርያም በፈረንሳይና በኢትዮጵያ መንግስታት የጋራ ስምምነት በ1947 ዓ.ም የተመሰረተው ሊሴ ገብረ ማርያም በሀገሪቱ የፖለቲካና የዲፕሎማሲ ሊቃን ዘንድ እጅግ የተከበረ ስም አለው። በርካታ የሀገሪቱ ከፍተኛ ባለስልጣናት፣ ዲፕሎማቶችና የኪነ ጥበብ ሰዎች ልጆቻቸውን የሚልኩበት ቀዳሚ የትምህርት ተቋም ነው። ይህ ታሪካዊና ስልጣኔን የተላበሰ ትምህርት ቤት የሚገኘው በአራዳ ክፍለ ከተማ በተለምዶ ቸርችል ጎዳና ተብሎ በሚጠራው ስልታዊ የከተማው እምብርት ብሔራዊ የኢሚግሬሽን መስሪያ ቤት ፊት ለፊት ነው። ሊሴ ገብረ ማርያም ተማሪዎችን የሚያስተምረው በፈረንሳይ ሀገር የትምህርት ሚኒስቴር ስርዓተ ትምህርት መሰረት ሲሆን ተማሪዎች የፈረንሳይ ብሔራዊ የብቃት ማረጋገጫ እንዲያገኙም ይደረጋል። ትምህርት ቤቱ ለተማሪዎች ከመጀመሪያው ክፍል ጀምሮ ፈረንሳይኛ፣ እንግሊዝኛ፣ አማርኛ ቋንቋዎችን በአንድ ላይ አቀናጅተው እንዲናገሩና እንዲጽፉም ያደርጋል። ሰፊ የባህል ማዕከል፣ የፈረንሳይን ዘመናዊ የምግብ ባህል የሚያስተዋውቁ የተማሪዎች ምግብ ቤት፣ ግዙፍ የስፖርት ስቴዲየምና የቤት ውስጥ ጨዋታዎችን ማዕከል አለው። ከሌሎች ዓለም አቀፍ ትምህርት ቤቶች ጋር ሲነጻጸር ሊሴ በአንጻራዊነት መጠነኛ ክፍያ አለው ቢባል ቢችልም እንኳን አሁን ላይ ከተራው ማህበረሰብ አቅም በላይም ሆኗል። አመታዊ ክፍያው እንደየክፍል ደረጃው የሚለያይ ቢሆንም ከ250 ሺህ ብር እስከ 550 ሺህ ብር የኢትዮጵያ ብር ያስከፍላል። በዚህ ትምህርት ቤት ውስጥም ክብርት ፕሬዝዳንት ሳህለወርቅ ዘውዴና ታዋቂዋ ሊያ ከበደ የተማሩበት ትምህርት ቤት መሆኑን ከመረጃዎች ለማወቅ ችለናል። 5ኛ ሌባዊ ዓለም አቀፍ አካዳሚ። ሌባዊ በአንጻራዊነት በቅርብ ዓመታት ውስጥ የተመሰረተ ቢሆንም በአዲስ አበባ ውስጥ ካሉ ዘመናዊና ተራማጅ ትምህርት ቤቶች ውስጥ አንዱ ለመሆን የበቃ ተቋም ነው። የተመሰረተው ተማሪዎችን ለነገው መሪነትና ለፈጠራ አስተሳሰብ ለማዘጋጀት በሚል ተልዕኮም ነው። ሌባዊ አካዳሚ የሚገኘው በንፋስ ስልክ ላፍቶ ክፍለ ከተማ በተለምዶ ላፍቶ ተብሎ በሚጠራው የመኖሪያ መንደር አካባቢ ከአፍሪካ ህብረት አካዳሚ ጋር ቅርብ በሆነ ስፍራ ላይ ነው። ሌባዊ የኢትዮጵያን ስርዓተ ትምህርት ከዓለም አቀፍ የማስተማር ስልቶች ጋር አቀናጅቶም ያቀርባል። ትምህርት ቤቱ ተማሪዎች በራሳቸው እንዲመራመሩ የሚያስችሉ ዘመናዊ ላቦራቶሪዎችን፣ የዲጂታል መማሪያ መሳሪያዎችን፣ አስተማማኝ የትራንስፖርት አገልግሎትና ተማሪዎች ለውጭ ሀገር ስኮላርሽፕ እንዲበቁ የሚያግዝ የምክር አገልግሎትም ይሰጣል። የሌባዊ አካዳሚ ክፍያ እንደየክፍል ደረጃ የሚለያይ ሲሆን በአመት በአማካይ ከ150 ሺህ እስከ 320 ሺህ የኢትዮጵያን ብርም ይደርሳል። 6ኛ ጊብሰን የትምህርት ስርዓት። በአሜሪካዊቷ ሲንቲያ ጊብሰን የተመሰረተው ጊብሰን የትምህርት ስርዓት በኢትዮጵያ የግል ትምህርት ዘርፍ ውስጥ ትልቅ ድርሻ ከያዙ ተቋማት መካከል አንዱና ዋነኛው ነው። ትምህርት ቤቱ በተለይም በተማሪ ወላጆች ዘንድ ሰፊ ተቀባይነትና ታዋቂነት አለው። ጊብሰን በአዲስ አበባ ከተማ ውስጥ ከ10 በላይ ቅርንጫፎች ያሉ ሲሆን ትላልቆቹ ቅርንጫፎች የሚገኙበት ቦታ እንደ ሲኤምሲ፣ ቦሌ፣ ሳሪስ እና ላፍቶ አካባቢዎችም ናቸው። ዋናው ትልቁ አስተዳደራዊ ማዕከል በሲኤምሲ መንገድ ላይ ይገኛል። ጊብሰን ተማሪዎች ገና ከህፃንነታቸው ጀምሮ በኮምፒውተር ሳይንስ፣ በሂሳብና በእንግሊዝኛ ቋንቋ የላቀ ደረጃ ላይ እንዲደርሱም ትልቅ አስተዋጽኦ ያደርጋል። በትምህርት ቤቱ የሚዘጋጁት የክረምት ማበልጸጊያ ፕሮግራሞች ተማሪዎች በረፍት ጊዜያቸው ጭምር ክህሎታቸውን እንዲያሳድጉ ይረዳቸዋል። ትምህርት ቤቱ የራሱ የሆነ የተዘጋጁ የመማሪያ መጻሕፍትና ማቴሪያሎችን ለተማሪዎች የሚያቀርብ ሲሆን ሰፊ ትራንስፖርትና የመረብና የምግብ አገልግሎቶችን ያካትታል። የጊብሰን የክፍያ መዋቅር እንደየቅርንጫፎች የሚለያይ ሲሆን ሆኖም ግን በአማካይ በአመት ከ100 ሺህ ብር እስከ 200 ሺህ ብር የኢትዮጵያን ብር ያስከፍላል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃ ይህን ይመስል ነበር። ቀጣይ በሌላ መረጃዎቻችን እስከምንገናኝ ድረስ ዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን ይሁኑ።